ከዚህ በፊት በሰራንላችሁና ከ45,000 በላይ ሰዎች ተመልክተው ገሚሱ በግርምት አንዳንዶችን በአፍረት ተሞልተው ሀሳብ የሰጡበት ቪዲዮ ፍጹም የሚረሳ አይደለም። ምናልባት እርሱን ቪዲዮ ያላያችሁ ተመልካቾቻችን በመጀመሪያ እሱን ቢመለከቱ ዛሬ የምንየው ነገር ይበልጥ ግልጽ ይሆንላችኋል። በባለፈው ቪዲዮ ሁለት የዕለት ጎብኚዎች የዘችና ገደል መሬት እንደሚረግጡ አሳይተናቸዋል። አንዳንዶች ድምጻቸው ሳይሰማ የመጡበትን ዓላማ አሳክተው ሹልክ ብለው ወደ መጡበት የመለሱ ናቸው። ነጭ ሲያይ ማርናችንም እየተከተለ ሰላም የሚነሳቸውን የአገሬውን ሕዝብ ፍራቸው ይመስላል። የትም ሲንቀሳቀሱ የራስ ጎብኚ መውጣትን ፈጽሞ የማይደፍሩት። ምን ያጋጥማቸው ምን ይደሰቱም ይዘኑም የሆዳቸውን በሆዳቸው ይዘው ወደ መጡበት የሚመለሱት እነዚህ ጎብኚዎች ከነዛኞቹ አንጻር ሲታዩ ፍጹም የተሻሉ ናቸው። ምክንያቱም ሌሎች ጎብኚዎች ፍጹም እንደነዚህ አይደሉምና። ወደዚች ሀገር የሚመጡት ብቻቸውን አይደለም። ምንም እንኳን ሲታዩ አንድ ነጠላ ግለሰብ መስሎ ይታዩ እንጂ ከኋላቸው ከአንድ ቁጥር በላይ የሆኑ ተከታዮችን በማህበራዊ ድረገጾች የገነቡና ያፈሩ ናቸው። እያንዳንዱ እንቅስቃሴና መዳረሻቸውንም የሚወስኑላቸው እነዚህ በመቶ ሺዎች አልፎም በሚሊዮን የሚቆጠሩ ተመልካቾች ናቸው። እነዚህ ጎብኚዎች መጥፎ ደግ ስዕል እየቀረጸ ለተከታዮቻቸው የሚያጋራላቸውን ካሜራ የተሰኘ ከታንክ የከፋ መሳሪያ በአንገታቸው አንግተው ወደ ተለያዩ ሀገራት ይገባሉ። ኢትዮጵያም ከነዚህ መሳይ ጎብኚዎች እጅ አላመለጠችም። ስራ አጥነትና ልመና ጌጣቸው የሆኑ እንደ ኢትዮጵያ ያሉ ሀገራት ደግሞ ለነዚህ መሳይ ጎብኚዎች በእጅ ባስ ተፈልገው የሚገኙ ሀገራት ናቸው። ዓለም በሳይንስና በምርምር ልቆ የምድር ውሃ ጥሙን አልቆርጥለት ቢለው ማርስ ድረስ ተጉዞ የውሃ ያለህ እያለ በሚያስስበት በዚህ ዘመን እንደ ኢትዮጵያ ያሉ በስልጣኔ ተኳርፈው ኋላ ቀር ባህላቸውና ፖለቲካዊ አስተዳደራቸው እንቅፋት የሆነባቸው ከመስራትና ከመለወጥ ይልቅ ለልመና እጃቸው መዘርጋት የሚቀናቸው ድህነትና ማጣት የውርስ ኃጢአት ሆኖ የሚያንከራትታቸው የዓለም ሕዝብ በቀን 3 በልቶ በሚያጋሳበትና ምግብ ችግር ባልሆነበት በዚህ ዘመን አንድ ዳቦ አጥቶ ያልጠረቃ ሆዱን እያከከ የሚውል ስራ አጥ ሕዝብ ያለበት በፋውንቴንና በድምቀት ደምቃ ሁሌም ወዳላት መስላ ለመታየት የምትደክም ሀገር መመልከት የብዙ የዓለም ሕዝቦች ምኞት ነው። ወደዚች ሀገር ዘልቆ የገቡት እነዚህ ጎብኚዎች ከትናንት ይልቅ ዛሬ ላይ ትኩረት አድርገው ያዩትን እየቀረጹ ለመላው የዓለም ሕዝብ እንካችሁ ይላሉ። ካሜራ ከፊቱ ቆመውን ብቻ እየቀረጸ ስለሚይዝና የድሮን ታሪክ አሻግሮ ማየት ስለማይችል እንጂ ለካናዳ ስንዴ ረዳች ስልጣን ሊቆናጠጡ ታጥቆ የመጡ የውጭ ወራሪ ኃይሎችን በጎራዴ ቅንድባቸውን ብለው የመለሰች ሀገር መሆናቸውን ማን በነገራቸው ነበር? ለነገሩ ይህን ትውልድ እያሳዩ ስለዛኛው ትውልድ ቢተርኩ ማንስ ያምናቸዋል? እሳት አመድን ወለደ ነውና ጊዜ ዳኛው ካሜራቸውን አስይዞ በእኛው ዘመን ልኳቸዋልና ተመልካች ሆይ የልፋት ፍሬ ነው ተመልከት እያልኩ የዛሬ ቪዲዮን ጀመርኩ። በባለፈው ቪዲዮ ዳውድ የተሰኘ ጎብኚ መርጠን የዳሰሳቸውን ጉዳዮችና በካሜራ ቀርጾ ለዓለም ሕዝብ በይፋ ያጋራቸውን ኢትዮጵያዊ ገመኖቻችንን ተመልክተን የነበረ መሆኑ ብዙዎች የምታስታውሱት ነው። ይህ ጎብኚ ውለቱና እድገቱን በአዘርባጃን ያደረገ ሲሆን እጅግ ደግና ንጹህ ልብ ያለው ይመስላል። ሕዝቤ የቆዳውን መንጻት አይቶ ሊያታልለውና ሊያጭበረብሩት ቢሞክሩም ስለ ኢትዮጵያ አንዳች ነገር አጥንቶ የመጣ እስኪመስል ድረስ ዓላማቸው ሲያከሽፍባቸው ተመልክተናል። ካሜራ ሳዩ ቀፋ እንደተነካች ንብ ግር ብለው ገፍተው ያስወጡትን የመርካቶ ነጋዴዎች ሸሽቶ ባገኘው ታክሲ ወደ ማረፊያው ሲመለስ የባለፈው የክፍል 1 ቪዲዮ ማብቂያ ነበር። ነገር ግን ብዙ ልንማርበትና እንደ ሕዝብ ያለብን ችግር ተረድተን ለመቅረፍ ያግዘናል ብለን ስላሰብን ክፍል 2ን ማራኪ አድርገን አቅርበንላችኋል። ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ ይጀምሩት። ነግቷል። ዛሬ ሌላ ቀን ነው። ይህ ጎብኚ ዛሬም እንዳለፉት ቀናት ካሜራውን ደቅኖ በአዲስ አበባ ጎዳናዎች ላይ ይንጎራደድ ይዟል። ስራቸው ያሳፈራቸው ይመስል ውሻ አድርጎ ያስወጡት የመርካቶ ነጋዴዎች ቀሪው የዓለም ሕዝብም ሆነ እኛ የተነው አፍረናል። ይህም አልበቂያ ያለው ይመስል ዛሬም ዳግም ወደዚህ ታላቅ የገበያ ስፍራ ሊያቀና አስቧል። ወደ ቦታው የሚወስዳቸውን መኪና ሲመለከት እጅግ ተገረመ። ያመረታት ፋብሪካ ስሟ ቢጠራ ለማስታወስ እስከሚከብደው ድረስ የጥንት የሆነች መኪና ነች። ከሰላምታው አስቀጥሎ ስንት አደርሰኛለች ሲል ጠየቀው። ሹፌሩም 600 ብር ሲል ተመጣጣኝ ዋጋ አቀረበለት። ከኤርፖርት እንደተቀበለ ሹፌር ላጭበረብረው ብሎም ዋጋ ሊቆልበት አልፈልግምና ለዚህ ሹፌር ምስጋናችን የላቀ ነው። ምክንያቱም በዚህ ቪዲዮ የሚታይ ማንኛውም ጥፋት ሌሎች የውጭ ሀገር ተመልካቾች ቀይ መብራት ነውና
ወደዚች ሀገር ለመምጣት አይደለም ስሟ ሲጠራ እንኳን ነብር እንዳየች ሚዳቋ እንዲደነብሩ ያደርጋል። ወደ መኪናው ገብተው ጉዟቸውን ሊጀምሩ ሲሉ እነሱንም እኛንም ያስገረመ ነገር ተመለከትን። እርሱም የዚች መኪና ቀበቶ ማሰሪያ ነበር። አስተሳሰሩም ከተለመደውና ከዘመናዊ መኪኖች የተለየ ነበር። እኛም የዩት ዘንድ ለርሶ ጋበዝነው። Oh, I was looking for a handle. Like that, yeah. Very different. Oh, that's so cool. Yeah. Wow, This is a fabrica. so you just press this and Yeah, it comes press- out. Yeah, this is a push. And then you put this and then press this. Yeah. Wow, that's so cool. I never seen. This is a new system. ከዛም ጉዞ ተጀመረ። ዳውድ ዛሬም ለሁለተኛ ጊዜ በዚህ ቦታ ተከስቷል። ዛሬ ግን በዚህ ቦታ የሚያጋጥመው ሁነት ያለፈውን ቀን የሚክስ ይሆን ዘንድ ምኞታችን ነው። መርካቶ ገብቶ አንዳች የሚታጣ ነገር የለም። አንዳንዶችም በዚህ የሌለው የለም ብቻ ነው ሲሉ ይተርታሉ። ትርምስና ሩጫ የዚህ ቦታ መለያ ባንዲራ ናቸው። ይህ ጎብኚ በቦታው በጣም ተገርሟል። መርካቶን በህንድ ውስጥ ከጎበኘው የገበያ ስፍራ ጋርም ያወዳደር ገባ። ነገር ግን በትርምስ ይህን የሚያክል እንደሌለ መሰከረ። ከሰው እኩል በገበያው መሃል እየተገፋፉ የሚያልፉት እነዚህ አህዮች አስገርመውታል። ብሎም ባናታቸው የእነርሱን 2 እጥፍ የሚያክል ዕቃ ቆልለው እዛና እዚህ የሚሯሯጡት የመርካቶ ነጋዴዎች ቀልቡን ስበውታል። በመቀጠልም አንድ ከደንብ አስከባሪ ጋር እየተሯሯጠ ኑሮን የሚገፋ የልብስ ሻጭ ቀልቡን ሳበው። ወደ እርሱም ሄደ። የያዘው የስፖርት ትጥቅ ወይም ማሊያ ስንት እንደሚሸጥ ጠየቀው። እርሱም 500 ብር ሲል መለሰለት። How much? Barcelona. Barcelona is good. Barcelona good. Yeah. How much? 500. 500. Okay. You have a lower price? 400 is okay. I buy 2. በኢትዮጵያ ቆይተው የተማረው የመከራከር ባህል ትዝ ሲለው ይቀንስለት ዘንድ ጠየቀው። ሻጩ ከጠራበት ዋጋ ፍንክች እንደማይል ሲገባው ለእርሱ የሚሆነውን ሳይዝ ያማረጥ ያዘ። ከያዘው ከፍ የሚል ሳይዝ ይኖር ዘንድ ጠየቀው። ነገርየው ፍየል ወዲህ ቅዝምዝም ወዲያ ነውና ነጋዴው ማሊያው ከነቁምጣ አለ ሆይ ሲል ተረጎመው። Big size. 2XL. For me? Big? No? Only one. Okay, give me. ህልምና እንግሊዘኛ እንደፈችው ነውና እንዳሻ ብሎ ልኩ እንደሆነ ባያቅም የሰጠውን ተቀብሎ ከቦታው ዞር አለ። ይህም አልበቃውም። ወደ ሌላ ሻጭ ጠጋ ብሎ ካልስም በ100 ብር ሸመተ። ጉዞውንም ቀጠለ። ከዛም ነው ከዚህ ግለሰብ ጋር የተገናኘው። አበራ ይሰኛል። No, I'm good, brother. Thank you so much. What's your... My name is Abara. Abara. What's your job, Abara? Any kind of job, what I Any do. kind of job. Yeah. አለባበሱን ያየ ይህ ሰው የኔ ቢጤ ነው ብሎ መገመቱ አይቀርም። ነገር ግን ካፉ የሚወጡ የእንግሊዘኛ ቃላቶችን ለሰማ ይህ ሰው የተማረ ቀለም የዘለቀው ነው ማለቱ የማይቀር ነው። ጊዜም አላባከነም። የተለመደችውን ጥያቄ ሰነዘራት። Give me money. Thank you so much. Cooperate me something. Thank you. I'm very good. Why you don't give me money? I don't have money. ጎብኚው በክፍል 1 ላይ እንደተመለከትነው ይህ መሰል ጥያቄ አስገርሞት የነበረ ቢሆንም አሁን ግን ፈጽሞ የለመደው ይመስላል። ሰውየው አልተፋታውም። እጁን እያየ ከኪሱ ሊወጡ የሚችሉትን ረብጣ ዶላሮችን ሲያስብ አስቆምጅቶት ምራቁን ያስወጣው ጀመር። ጎብኚው ግን የሚቀመስ አይደለም። የገዛውን ካልሲ ለሰውየው አፍ መዘጊያ ይሆን ዘንድ ሰጠው። Thank you. I can give you socks if you want. No. I don't want. I'll give you socks. ነገር ግን ካልሱን ተቀብሎ ዞር ቢል እሰየው ነበር። ማሊያውንም ስጠኝ አለው። ጎብኚው ትቶት እንዲሄድ ካለው ጥልቅ መሻት የተነሳ ማሊያውን ሰጥቶ ዞር እንዲል ጠየቀው። Okay. Just give me this. You want this too? Yes. Okay. What is it? But you don't sell it. You wear it, okay? Yeah, I will. It's a Barcelona shirt. መች በዚህ በቃኛልና ማሊያውና ካልሱ በእጁ እንደገባ ሲያረጋግጥ ገንዘብ ሳይቀበል መሄዱ ግን አእምሮን ይቆረቆር ያዘ። Yeah. Okay. Why don't give me something money? I gave you already things. I cannot give you money. Why don't? Nice to meet you, brother. ጎብኚው ጥሎት ከጎኑ ወደ ተመለከተው የዕደ ጥበብ መሸጫ ጎራ አለ። ሰውየውም ከእርሱ ቀድሞ ገባ። ጎብኚው ደነገጠ። ምን ነው እግሬን በሰበረው ብሎ በውስጡ ሳያማረር አይቀርም። ጎብኚው አይኑ ያረፈበትን ገዝቶ ውልቅ ሊል ፈለገ። ዋጋም ጠየቀ። ሻጯም 300 ብር ስትል መለሰችለት። አበራ ጊዜ አላባከነም። ጠጋ ብሎ 200 ብሩን ለኔ ትሰጭኛለሽ እያለ ሲያንሾካሹክ ጎብኚው ፈጠን ብሎ ወይ ዝም በል ወይ ውጣ አለው። 300. How much is this? 300. Okay, I take this, okay? I take this. Then it is illegal. Brother, don't it's okay. I give her 300, it's okay. Yeah, okay. I don't want discount, nothing. Yeah, It's okay. Okay. ጎብኚው 400 ብር ከፍሎ ወጣ። መልሱ የታለ ካላችሁ ሰውየው ያለ ጎብኚው ፍቃድ 100 ብሩን ስለወሰደው ነው። Where is the 100? Just go for me.
It's for you. Yeah. Did I give it to you? Just to eat. Okay? Yeah, but you should say thank you at least. ያለኝ ፍቃድ መውሰድ ሲያንስ ቢያንስ እንዴት አመሰግናለሁ አትለኝም ሲል የተሰማው ጥልቅ ሐዘን ገለጸ። ወደ ውጭ ሲወጣ የአዲስ አበባ ሰማይ ያረገዘውን ዶፍ ዝናብ ይለቀው ያዘ። ወደ ኢትዮጵያ የሚመጣ ማንኛውም ጎብኚ የመጀመሪያ ፍላጎቱ የኢትዮጵያን ቡና መቅመስ መሆኑ የታወቀ ነው። በባለፈው ቪዲዮ እርሱም ወግ ደርሶት ቡናችንን ልቅመስ ቢል ለአንድ ስኒ ቡና ዋጋ 3,000 ብር ብለው ያስበረገጉበትን ሁነት አስቃኝተናቸዋል። In Amharic name Bunna. How much you charge this for? 3,000. 3,000? Yeah. Wow, that sounds very expensive. ከተፈላው ጥሬውን መግዛቱ ሳይበጀው እንዳልቀረ የተረዳ ይመስላል። ለዛም ነው ወደ ሱቅ ጎራ ብሎ የጠየቀው። ከፊታቸው በኩንታል ማዳበሪያ ቡና ሞልተው በችርቻሮ የሚሸጡት እነዚህ ነጋዴዎች አይን ላፈር አሉት። ቀጣዩም ሱቅ አቀና። እነርሱም አንሸጥም ሲሉ መለሱት። ለምን ሊሸጡለት እንዳልፈለጉ እርሱም እንቆቅልሽ ሆነበት። ምናልባት ነጭ ስለሆንኩኝ ይሆናል ሲል ደመደመ። የመርካቶ ቆይተው ጥሩ የሚባል አልነበረም። ወደ ማረፊያው መመለሱም ሳይበጁ አይቀርም። በዝናብ ውስጥም ሆኖ ታክሲ ይፈልግ ገባ። መርካቶ ለዚህ ጎብኚ የሆነች አትመስልም። ማን ያውቃል ሌሎችስ ልክ እንደርሱ ቀርጸው አላጋሩትም እንጂ ከዚህ የባሰ እንግልትና ወከባ ደርሶባቸውም ይሆናል። ጎብኚው ታክሲ ፍለጋውን ተያይዞታል። ማንኛውም እሱ ለማገዝ የሚመጣ ግለሰብ ሲያይ መልሱ ኖና ቴንኪው ነው። ለምን ካላችሁ አቅጣጫ እንኳን ጠቆመው ረብጣ ገንዘብ የሚጠይቁት የሀገር ህዝቦች ስላማራሩት ነው። በዚህ ያለው ወከባና ግርግር ፍጹም ሰላማዊና ጸጥታን ከሚወዱ ሀገራት ለመጡ ዜጎች ድንጋጤን የሚጭር ነው። በዚህ ጎብኚ ላይ የተፈጠረው ይህ ይመስላል። በተለይ በዚህ ስፍራ ገና ከርቀት ሲያዩት መሃል እጣታቸውን እያወጡ የሚሰሩት ሰዎች ሀገሬው የገንዘብ ብቻ ሳይሆን የአስተሳሰብ ድሃ መሆኑን የሚያሳብቅ ይመስላል። Just showed me middle finger and then said go. አምላክ ቀንቶት አንድ ታክሲ አገኘ። ከሹፌሩ አፍ የወጣው ዋጋ ግን ፍጹም አላስማማቸውም። 1,000 ብር ሲል ነገረው። ጎብኚውም በ600 ብር የመጣበትን መንገድ በ1,000 ብር ሊመለስበት መሆኑ ሲያስብ ደስታን አልሰጠውም። 700 እንዲያደርገው ሲጠይቀው ያመነታው ሹፌር ጎብኚው ቆርጦ መሄዱን ሲመለከት ኋላው እየተከተለ ይለምነው ጀመር። እድል አንድ ጊዜ ናት ያለው ጎብኚ ጆሮ ዳባ ልበስ ብሎ ጉዞውን ቀጠለ። I try. If not, I come back to you. Okay? Okay, come. No, I check something else. No, I check it. Okay, come. Thank you. Oh my God, I have to go through this again. Okay, come 700. No, it's okay. You lost your chances. በየቦታው የተኮለኮሉትን የጫማ ጽዳት ሰራተኞች ወይም ሊስትሮችን ከተመለከተ በኋላ እንዲህ አለ። ኢትዮጵያውያን ፈጽሞ ጫማቸውን እንዲቆሽሽ አይፈቅዱም። ለዚህ ማሳያ በየቦታው የሚታዩት የጫማ ጽዳት ሰራተኞች ናቸው ሲል ደመደመ። ደግነቱ የሊስትሮ ሳጥናቸውን ከፍቶ አልተመለከተም እንጂ በአማካኝ ከ5 ሰው 2ቱ ከዩኒቨርሲቲ ተመርቆ የጨረሰበትን ወረቀት አያጣም ነበር። እዚህ የሚያስቀምጣቸው ሀገሬው ንጽህናን አጥብቀው በመውደዱ ሳይሆን በተማሩበት ሙያ ስራ አጥተው የዕለት ጉርስ ፍለጋ መሆኑን ማን በነገረው ነበር። ሌላ ባለ ታክሲ አገኘ። 450 ብር ሲለው ገዝቶ መቆጣጠር አቃተው። How much? Like airport area, Ramada. How much? How much? 450. I give you 600. 450 is not good. I sit in the front. ለመልካምነቱም 600 ብር አድርጎለት ወደ መኪና ሆድ ገባ። ሹፌሩም መኪናውን አስነስቶ ሽምጥ ወደ ጎብኚው ማረፊያ አስወነጨፈው። ጎብኚውም አይን ላፈር ሲል ወደዚህ ቦታ ዳግም ላይመለስ ምሎ ተገዝቶ ወደ ሆቴሉ ኮበለለ። ይህን ሁነት ላዩ ጎብኚዎች ከዛሬ ጀምሮ መርካቶ ማለት ከኤሪያ 51 የማይለይ አደገኛ ስፍራ ሆኖ በዝነ ህሊናቸው መሳሉ የማይቀር ነው። የአፍሪካ መዲና ተብላ የምትሞካሸው አዲስ አበባን ከእግር እስከ ራሷ አበጥሮ ካያት በኋላ በተብለጨለጨ ከተማ ውስጥ የሚኖሩ ድህነት አይነወጣ ያረጋቸው ብሎ የከተማው ጫጫታና ግርግር ሽሽት ወደ ምድራዊ ገነቷ አርባ ምንጭ ጨርቄ ማቅያን ሳይል ኮበለለ። የአርባ ምንጭ ንጹህ አየርና አምላክ ባርኮ የሰጣት የለመለመ መልክዓ ምድር እንደ አዲስ አበባ ካለ ምድራዊ ሲሆን ለሚመጣ ጎብኚ ልቡን በሐሴት የምታለመልም ከተማ ናት። ጎብኚውም ከዚህ በኋላ ያላስጎብኝ መንቀሳቀስን ፈጽሞ አልፈለገም። ለዚህ ይመስላል ከዚህ ግለሰብ ጋር የተገናኘው። በዚህ ያሳለፈው ጊዜ በእውነቱ የእርሱን ብቻ ሳይሆን የእኛንም ነፍስ ያለመለመውን አግኝተነዋል። አለማወቁን ካላወቀ ጮሌ ነኝ ባይ የከተማ ወጣት ይልቅ በዚህ የሚገኙ ሰዎች ፍጹም ደግና መልካም ናቸው። ለዚህ ማሳያ ይህች ሴት ናት። ይህን ጎብኚ
ጥንት የምታውቀውን የስጋ ዘመዷን ያገኘች እስኪመስል ድረስ በደስታ ተቀበለችው። በሙያዋ ቡና ጠጡ የምትሰራው ይህች ሴት ከሀገሯ አዘርባጃን ወደ እሷ ሀገር ለማቅናት ሲያስብ በውስጡ ሲመኘውና ሳልመው ብሎ ለተመልካቾቹ ሊያጋሩ የፈለገውን የኢትዮጵያ ቡና የማፍላት ሙሉ ሂደት ልታሳየው ሽር ጉዷን ጀመረች። ቀና ፍላጎቷን የተመለከተው ይህ ጎብኚ ለቡና መግዣ የሚሆን 200 ብር ጀባ አላት። እሷም ስራዋን ጀመረች። ጎብኚው አፉን ከፍቶ በካሜራው የሀገራችንን የቡና ባህል ይቀርጽ ያዘ። እርሷም አንድም ሳታስቀር ሙሉ ሂደቱን ታሳየው ገባች። የአርባ ምንጭ መንገዶች ንጽህናና ጸጥታ ለጎብኚው ነገሮችን በደንብ እንዲያጤን እድል ሰጥቶታል። በመጨረሻም ከአዲስ አበባ ጀምሮ ብዙ ያየበትና የተንገላታበትን ቡና በዚህ መንገድ ተቆልቶ ተፈጭቶና ተፈልቶ ቀረበለት። ፉት አለው። ዋው! የልቡ መሻት ሲደርስ ተሰማው። የአርባ ምንጭ ነፋሻማ አየር የቡናውን ጣዕም ይበልጥ ሲያጣፍጠው አይቀርም። ጎብኚው አሁን የተደሰተ ይመስላል። ለጥሬው ቡና ከከፈለው በተጨማሪ ሌላ 200 ብር ከፈለ። ነገር ግን በዚህ ያገኘው ደስታና እርካታ 400 ብር እንደማይመጥነው የገባው ይመስላል። ለዛም ነው ከኔና ከተመልካቾቼ ስጦታ አለች ሲል ይዞት የነበረውን 12500 ብር መጅለጥ አድርጎ የሰጣት። It's a little contribution to her business. There's a $100 approximately for her. ይሄን ደግሞ ወደ 12500 አካባቢ ለስራሽ የሚሆን ሻል። ስለዚህ ተከታዮቹ የሷ አድናቂዎች ሰጥተውሻል። እሺ አመሰግናለሁ። She buy new things for herself for coffee shop, okay? ፊቷ ከመቅጽበት ሲበራ ታየ። በቀናነትና በትክክለኛ ዋጋ ማስተናገዷ ሳይጠቅማት አልቀረም። ከክፍል 1 ጀምሮ እንዳየነው ይህ ጎብኚ ዋጋ ሳይቆልሉ በሀገሬው ሕዝብ ዋጋ ላስተናገዱት እጥፍ እያደረገ ሲከፍል አስመልክቶናል። እኛም የመልካምነት ዋጋ ትልቅ ነው ስንል ትምህርት ቀስመንበታል። እርሷም አብዝታ አመሰገነችው። ይህ ብር ምናልባት ካለችበት ስራ አንድ ደረጃ ከፍ ሊያደርጋት ይችል ይሆናል። ጎብኚውም ከእርሷ በላይ መደሰቱ እያሳበቀበት ተቃቅፈው በደስታ ተለያዩ። እኛም በአካል ባናገኛትም እጅሽ ይባረክ ስንል ከጎብኚው ጋር አብረን ኮበለልን። በዚህ ያለው አየርና ሁኔታ ፈጽሞ የሚጠገብ ባይሆንም ጎብኚው ተጓዥ ነውና ቀጣይ መዳረሻው በዚህ አድርጓል። ኮንሶ። ጊዜው ረፋድ ነው። ሁሉም ከቤት ወጥቶ ኑሮን ለመግፋት ተርተር ሲል ይታያል። ወደ አንድ ቤት ጠጋ ብለው ቆቀራቸውን እየገበጡ ጨዋታቸውን ይቀጥሉ ያዙ። ዳውድ ሲበዛ መልካምና ደግ ሰው ነው። እርሱ ተገኝቶ በሚበላበትና በሚጠጣበት ሰዓት ማንም ከርቀቱ ሲታደም መመልከትን አይሻም። ይልቁንስ ጋብዞ ከማዕዱ ያካፍላቸዋል እንጂ። በዚህም ያደረገው ከሁሉም ይልቃል። ከተጋባዦቹ መሃል አቮካዶ የምትሸጥ በእድሜ ከ12 ዓመት የማትበልጠው ይህች ሴት ልጅ በአንድ ቆቀርና በአንድ አምባሻ ሊሸኛት አይፈልግም። ይልቁንስ ልጅቷን ባሻት ሰዓት እየመጣች ያሻትን ትመገብ ዘንድ ለቤቱ ባለቤት 1000 ብር ከፈልላት። Here you go. And that's for her. This is our bill and 1000 for the food. She come and eat here, okay? ሁልጊዜ በፈለገች ሰዓት ይሄ ብር እስከማልቅ ድረስ ትበያለሽ። Okay. ልጅቷም ከልብ በመነጨ ፈገግታ ደስታዋን ገለጸች። ከዚህም ባለፈ ኦሞ ቫሊ የዚህ ጎብኚ የመጨረሻ መዳረሻና ጥሩ ጊዜ ያሳለፈባቸው ቦታዎች ናቸው። ይህ ቪዲዮ በኮሪደር ልማት ተውባና ደምቃ የምትታየው አዲስ አበባ ከአስፓልቶቿ እኩል የዜጎቿ አእምሮ ላይ ከፍተኛ የሆነ ልማት መሰራት እንዳለበት የሚያሳይ ነው። ጎብኚዎች ከአዲስ አበባ በተሻለ ባላቸው የመሰረተ ልማት ልዩነት የኢትዮጵያ አንድ አካል እስከማይመስሉ ድረስ የእድገት ውስንነት በሚታይባቸው ከተሞች ላይ በአንጻሩ ጥሩና የተሻለ ጊዜ አሳልፈው ወደ መጡበት ሲመለሱ ተመልክተናል። ምክንያቱም ለፎቅና ለህንፃው የእነሱ ሀገር ምናላቸው። እነሱ ለማየት የመጡት የኢትዮጵያዊ ባህልና ወጉን፣ እንግዳ አቀባበሉን ብሎም ኢትዮጵያዊ ስነ ምግባርና ጨዋነቱን በመሆኑ እነዚህን ነገሮች የሚያንጸባርቁት ከፏፏቴው በበለጠ ሰዎች ናቸውና ዜጎች ላይ ይሰራ የቪዲዮአችን መደምደሚያ ሐሳብ ነው። ወደ ተመልካቾቻችን በሁለት ክፍል አንስተን ለማየት የሞከርናቸው ጉዳዮች በአብዛኛው መስተካከል ያለባቸውና ብዙ ማይሎችን አቋርጠው በሺዎች የሚቆጠሩ ዶላሮችን አውጥተው የሚመጡ ጎብኚዎችን ዳግም ወደ ሀገር ዝር እንዳይሉ የሚያደርጉ ኢትዮጵያዊ ልማዶችን ለመቅረፍ ታስቦ የተዘጋጀ ነው። ይህን ስንል ግን በጎ ምግባር የተላበሱ ዜጎች የሉንም እያልን አይደለም። ይልቁንስ ለዚህ ማሳያ የሚሆኑ ሰዎችን ለአብነት ተመልክተናል። በሁሉም የዓለም ጫፍ በአራቱም አቅጣጫ ግርምትን የሚጭሩ ቪዲዮዎችን እያሰስን ለእናንተ ጀባ ስለምንላችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ከወደዱት ላይክ ያርጉ። ለሐሳብ አስተያየቶ ኮሜንት ማድረግ እንዳይረሱ። ለዛሬ በዚህ አበቃው። በቀጣይ በሌላ አሪፍ ቪዲዮ እስከምንገናኝ ድረስ
ሰላም ቆዩልኝ።